ሰላም የቻናላችን ቤተሰቦች በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን በካፒታል ሌተር በስሞል ሌተር እንዲሁም ደግሞ መጨረሻ ላይ ደግሞ እነዚህ ተጠቅመን የተለያዩ ቃሎችን በመስረት በደንብ አድርገን እናያቸዋለን። እነዚህ ፊደሎች እንግዲህ ከኤ ጀምረን እስከ ዜድ ወደ መጨረሻው እንዲሁም ደግሞ ከመጨረሻ ይዘን ወደ ኋላ ወደ ኤ በደንብ ለአእምሯችን እንዲያዙልን ወደ ኋላ እንዲሁም ወደ ታችና ወደ ላይ በማየት በደንብ አድርገን እንዳደርሳቸው አድርገን ወይም ደግሞ ለአእምሯችን በሚመች መልኩ እናነባቸዋለን፣ እንረዳለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እንግሊዘኛ፣ አማርኛ፣ ሂሳብ ስራችሁን እየሰራችሁ በአገር ውጭም በአገር ውስጥም ያላችሁ በአጭር ጊዜ የምትወስዱትን ኮርስ በቴሌግራም፣ በኢሞ፣ በዋትስአፕ እና በሌሎች የሶሻል ሚዲያ ኮንታክት አድርጉን፣ እናስተምራለን። እንዲሁም ህጻናትን ማስተማር የምትፈልጉ እያስተማርን ስለሆነ ኮንታክት አድርጉን ማለት ነው። እያንዳንዳቸውን ስናይ እንግዲህ ምንድነው ይችኛዋ ማነች? እንግዲህ ኤ ነች። ነች እንግዲህ ጠቅላላ የካፒታል ሌተሮቹ 26 ናቸው። ከነዛ ውስጡ አምስቱ ቫውል ናቸው። ለምሳሌ ኤ፣ ኢ፣ አይ፣ ኦ እና ዩ የምንላቸው እነዚህ ቫውሎች ወይም አናባቢዎች ናቸው። 21ዱ ደግሞ ኮንሶናንት ናቸው። እነዚህ 26 የካፒታል አሉ። እንዲሁም ደግሞ 26 የሚሆኑ ደግሞ የስሞል ሌተሮች አሉ። በመካከላቸው ያለው ልዩነት ምን ይመስላል የሚለውንም ደግሞ በደንብ እናያለን። እንግዲህ ይችኛዋ ኤ ነች። ኤ ይችኛዋ ማነች? ኤ ታልባ ይችኛዋ ቢ ቢ ይችኛዋ ሲ ሲ ይችኛዋ ዲ ዲ ይችኛዋ ኢ ኢ ኦኬ ይችኛዋ ኤፍ ኤፍ ኦኬ ጂ ጂ በጣም አሪፍ። ይችኛዋ ማነች? ኤች ነች አይደል? ኤች ኤች ይችኛዋ አይ አይ ይችኛዋ ጄ ጄ ይችኛዋ ኬ ኬ ኤል ኤል ይችኛዋ ኤም ኤም ይችኛዋ ኤን ኤን በጣም አሪፍ። እዚህ ላይ አሁን ማየት ያለብን ምንድነው የሚመሳሰሉ ለምሳሌ የተወሰኑ ፊደሎች አሉ። ለምሳሌ ይሄኛው ጄ ነው ማለት ጄ። ይሄኛው ደግሞ ማን ነው? ጂ ነው። ጂ ብዙን ጊዜ የሚመሳሰልብን አለን ወይም ደግሞ ይምታቱብናል እነዚህ ይችኛዋ ጄ ስንላት ይችኛዋ ጂ እንላታለን። ይችኛዋ ማነች? ኤል ነች። ኤል ይችኛዋ ደግሞ ኤም ነች። ኤም ይችኛዋ ደግሞ ኤን ነች። ኤን እነዚህ ሶስቱም ይምታታሉ። አንዳንዶችን በደንብ አድርገን መለየት ይኖርብናል ማለት ነው። ኤል ኤም ኤን ናቸው ማለት ነው። ይሄኛው ማን ነው? ኦ ነው። ኦ ፒ ይችኛዋ ፒ ይሄኛው ኪው ኪው አር አር ኦኬ ኤስ ኤስ ቲ ቲ ኦኬ ዩ ዩ ብራቮ። ይሄኛው ማን ነው? ቪ ነው። ቪ ቪ ይሄኛው ደብሊው ደብሊው ኤክስ ኤክስ ይሄኛው ዋይ ዋይ ይሄኛው ዜድ ዜድ በጣም አሪፍ። አሁን ከኤ ጀምረን እንግዲህ እስከ ዜድ ወደፊት ለፊት መጣን። ግን ብዙን ጊዜ ወደፊት እንጠራቸዋለን። ከሌላ ጋር ደግሞ ፊደሎች ተደራርበው በሚመጡበት ወይም አብረው በሚመጡበት ጊዜ ትንሽ የመወዛገብ ነገር ያጋጥመናል። እንደዛ እንዳያጋጥመን ምንድነው ከመጨረሻው ከዜድ ይዘን ወደ ኤ ወደ ኋላ መቁጠር። ወደ ኋላ በደንብ ማንበብ ከቻለን ፊደሎችን በሚገባ ጠንቅቀን ለይተናቸዋል ማለት የምንችለው እነዚህን ወደ ኋላ መቁጠር ስንችል ነውና እንዲህ ወደ ታች መቁጠር ስንችል ለይተናቸዋል ማለት ነው እንጂ እንደዚህ ወደፊት ላይ ስለ በተለምዶም እንጠራቸዋለን። እስኪ ወደ ኋላ እናያቸው። ይችኛዋ እንግዲህ ማነች? ዜድ ነች። ዜድ ዜድ ይችኛዋ ዋይ ዋይ ይችኛዋ ኤክስ ኤክስ ይችኛዋ ደብሊው ደብሊው ቪ ቪ በጣም አሪፍ። ይችኛዋ ማነች? ዩ ነች አይደለ? ዩ ዩ ይችኛዋ ቲ ቲ ይችኛዋ ኤስ ኤስ ይችኛዋ አር አር ኪው ኪው ይችኛዋ ፒ
ፒ ይችኛዋ ኦ ኦ ብራው ይችኛዋ ማነች? ኤን ነች አይደል? ኤን ይችኛዋ ኤም ይችኛዋ ኤል ኬ ይችኛዋ ጄ ይችኛዋ አይ ኤች በጣም አሪፍ። ይችኛዋ ማነች? ጂ ነች አይደል? ጂ ይችኛዋ ኤፍ ኢ ይችኛዋ ዲ ይችኛዋስ ሲ ይችኛዋ ቢ ይችኛዋ ኤ ብራው። አሁን ደግሞ ወደ ታች እንያቸው። ወደ ታች ይችኛዋ ማነች? ይችኛዋ ኤች ኦ ይችኛዋ ቪ በጣም አሪፍ። ይቺ ማነች? ቢ ነች። ቢ ይችኛዋ አይ ፒ ይችኛዋ ደብሊው በጣም አሪፍ። ይቺ ማነች? ሲ ነች። ሲ ይችኛዋ ጄ ኪው ኤክስ በጣም አሪፍ። ይቺ ማነች? ዲ ነች። ዲ ይችኛዋ ኬ አር ዋይ በጣም አሪፍ። ይቺ ማነች? ኢ ነች። ኢ ይችኛዋ ኤል ኤስ ዜድ በጣም አሪፍ። ይችኛዋ ማነች? ኤፍ ኤም ኦኬ ቲ ይችኛዋስ ጂ ኤን ኦኬ ዩ በጣም አሪፍ። አሁን ደግሞ በምናያቸው በስሞል ሌተር ደግሞ እንግዲህ ብዙዎቹ ይመሳሰላሉ። የተወሰኑ ነው የሚለያዩት እንጂ ይመሳሰላሉ። ለምሳሌ ሲን ብናያት በስሞል ሌተር ይችኛዋ ነች አይደል? በካፒታል ደግሞ ስናያት ይቺ ነች። አንድ አይነት ናቸው ማለት ነው። ሌላኛዋ ኬ ስናያት በስሞል ሌተር ይቺ ነች። በካፒታል ደግሞ ስናያት ይችኛዋ ነች። ይሄው አንድ አይነት ናቸው ማለት ነው። ሶ ኤምን ደግሞ ስናያት በስሞል ሌተር ይቺ ነች። በካፒታል ደግሞ እናያት። ይሄው በካፒታልም ይቺ ነች። አንድ አይነት ናቸው ማለት ነው። እሺ ሌላኛው ኤን እንደማነው እቺን ኦን ደግሞ እናያት። ኦን ስናያት እንግዲህ በካፒታል ወይም በስሞል ይችኛዋ ነች። በስሞል ሌተር ይቺ ነች። በካፒታል ደግሞ ስናያት ይችኛዋ ነች። ሶ አንድ አይነት ናቸው። አሁንም ፒንም ስናያት በስሞል ሌተር ይሄው፣ በካፒታል ደግሞ እናያት። በካፒታልም ይቺ አንድ አይነት ናቸው አሁንም። እሺ ሌላኛው ኤስን ስናያት አሁንም በስሞል ሌተር ይቺ ነች። በካፒታል ደግሞ እናያት። ይሄው በካፒታል ደግሞ ስናያት አንድ አይነት ናቸው። መጠናቸው ብቻ ነው እንጂ ምንም ልዩነት የለውም። እሺ ዩን ስናያት በስሞል ሌተር ይቺ ነች። በካፒታል ስናያትም ይቺ ነች። አንድ አይነት ናቸው ማለት ነው። እሺ ሌላኛው ቪን ስናያት ይቺት በስሞል ሌተር፣ በካፒታልም ስናያት ይቺት አንድ ናቸው። እሺ ደብሊውን በስሞል ሌተር ስናያት ይቺ ነች። በካፒታልም ስናያት ይቺ ነች። አንድ አይነት ናቸው አሁንም። እሺ ኤክስን በስሞል ሌተር ስናያት ይቺ ነች። በካፒታልም ስናያት ይቺት አንድ አይነት ናቸው። እሺ ዋይን ስናያት በስሞል ሌተር ይቺ ነች። በካፒታልም ስናያት ይቺ ነች። አንድ ናቸው። እሺ ሌላኛው ዜድ በካፒታል ማነው በስሞል ይቺ ነች። በካፒታል ስናያትም ይቺ ነች። ሶ መጠኑ ነው እንጂ እንትን ያለው። ስለዚህ ብዙዎቹ ተመሳሳይ ናቸው ማለት ነው ከካፒታል ሌተሮች ጋር። ስለዚህ ግን ወርድ ስናነብ ሁለቱም በካፒታልና በስሞል አንድ ላይ ተቀላቅለው ስለሚመጡ እነሱን በደንብ መለየትና መረዳት ይኖርብናል ማለት ነው። አሁንም እነዚህንም ወደፊት እናነባለን፣ እንዲሁም ደግሞ ከመጨረሻው ወደ ኋላ እናነባለን፣ እንዲሁም ወደ ታች በማንበብ በደንብ አድርገን እንረዳለን ማለት ነው። ሶ ይችኛዋ እንግዲህ ማነች? በስሞል ሌተር ኤ ነች። ኤ ይችኛዋ ቢ ይችኛዋ ሲ ይችኛዋ ዲ ኦኬ ይችኛዋ ኢ ይችኛዋ ኤፍ ጂ በጣም አሪፍ። ይችኛዋ ማነች? ኤች ነች አይደል? ኤች አይ ጄ ኦኬ ይችኛዋስ ኬ
ኬ ይችኛዋ ኤል ኤል ይችኛዋ ኤም ኤም ይችኛዋ ኤን ኤን። አሁን እዚህ ላይም ያላቸውን ልዩነት ይችኛዋ እንግዲህ ጄ ነች በስሞል ሌተር ጄ፣ ይችኛዋን በስሞል ሌተር ጂ ነች። ጂ ሁለቱን መለየት ይችኛዋ ጄ ነች፣ ይችኛዋ ደግሞ ጂ ነች። ኤል የምንለዋ ይች ነች፣ ይችኛዋ ደግሞ ኤም ነች፣ ይችኛዋ ኤን ነች ማለት ነው በስሞል ሌተር። እነዚህን መለየት ይኖርብናል። ሶ ይችኛዋ እንግዲህ ማነች? ኦ ነች። ኦ ኦ ይችኛዋስ ፒ ፒ ይችኛዋ ኪው ኪው አር አር ይችኛዋ ኤስ ኤስ ይችኛዋ ቲ ቲ ይችኛዋ ዩ ዩ። በጣም አሪፍ። ይች ማነች? ቪ ነች። ቪ ቪ ይችኛዋ ደብሊው ደብሊው ይችኛዋ ኤክስ ኤክስ ይችኛዋ ዋይ ዋይ ይችኛዋ ዜድ ዜድ። አሪፍ። አሁን ደግሞ በደንብ ይዘናቸዋል ለማለት እንግዲህ የምንችለው ወደኋላ መጥራት ስንችል ነው። ሶ ወደኋላ እያነበብናቸው እንሄዳለን ማለት ነው። አንድ ላይ ዜድ ዜድ ይችት ዋይ ዋይ ኤክስ ኤክስ ደብሊው ደብሊው ቪ ቪ። መልካም። ይችኛዋ ማነች? ዩ ዩ ይችኛዋ ቲ ቲ ይችኛዋ ኤስ ኤስ ይችኛዋ አር አር ይችኛዋ ኪው ኪው ፒ ፒ ይችኛዋ ኦ ኦ። በጣም አሪፍ። ይቺ ማነች? ኤን ኤን ይችኛዋ ኤም ኤም ይችኛዋ ኤል ኤል ይችኛዋስ ኬ ኬ ይችኛዋ ጄ ጄ ይችኛዋ አይ አይ ኤች ኤች። በጣም አሪፍ። ይችኛዋስ ጂ ጂ ኤፍ ኤፍ ኢ ኢ ኦኬ ዲ ዲ ሲ ሲ ችት ቢ ቢ ኤ ኤ። አሪፍ። አሁን ደግሞ ወደታች እናያቸው። ይችኛዋ ኤች ኤች ኦ ኦ ቪ ቪ። አሪፍ። ይችኛዋ ቢ ቢ አይ አይ ፒ ፒ ደብሊው ደብሊው። አሪፍ። ይችኛዋ ሲ ሲ ጄ ጄ ኪው ኪው ኤክስ ኤክስ። አሪፍ። ይችኛዋስ ዲ ዲ ኬ ኬ አር አር ዋይ ዋይ። ብራው። ይችኛዋስ ኢ ኢ ኤል ኤል ኤስ ኤስ ዜድ ዜድ። አሪፍ። ይችኛዋ ኤፍ ኤፍ ኤም ኤም ቲ ቲ። ይችኛዋስ ጂ ጂ ኤን ኤን ዩ ዩ። ብራው። እዚህ ላይ ደግሞ ብዙውን ጊዜ የሚመሳሰሉ ለምሳሌ ይችኛዋ ይችን ቢን ለመለየት ብዙውን ጊዜ ቃል ስንመሰረት ወይም ደግሞ በምንመሰረትበት ጊዜ ብዙዎቻችን የምንወዘገብባቸው ይችኛዋ ቢ እና ይችኛዋ ዲ እንዲሁም ደግሞ ይችኛዋ ፒ ሶስቱ ሌተር ይሄው ፒ ዲ እና ፒ የምትለዋን ፊደሎች ቃል ስንመሰረት የመወዛገብ ባህሪ ያለ፣ እነዚህን በደንብ መለየት ያስፈልጋል ማለት ነው። አሁን ደግሞ ወዴት ነው የምንሄደው? እንግዲህ እነዚህን ያየናቸውን እንግዲህ ካፒታልና ስሞል ሌተሮችን ተጠቅመን የተለያዩ ትርጉም ያላቸው ስሞችን እና የተለያዩ ወርዶችን እናያለን ማለት ነው፣ እናነባለን። እንግዲህ እንደምታዩት የመጀመሪያዋ እንግዲህ በካፒታል ሌተር ይሄኛው ምንድነው?
ኤ ነች አይደል? ኤ እንግዲህ እንደ መጀመሪያ ስትመጣ አ ተብላ ትነበባለች። ይችኛዋ ቢ ነች፣ ይችኛዋ ኢ፣ ይችኛዋ ቢ፣ ይችኛዋ ኢ። አሁን ይሄ ሲነበብ አ በ በ አ በ በ አበበ አበበ ይላል። የሰው ስም ይሰጠናል ማለት ነው። ይችኛዋም አሁን ማነች? ኤ እንደ አ ነው እንግዲህ የምትነበብ አብራ ከሌላ ፊደል ጋር ስትመጣ አ ኤል ኢ ደግሞ ለ ይባላል። ኤም ዩ ደግሞ ሙ። ሶ በአንድ ላይ ምን ሆነ? አ ለ ሙ አለሙ 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 የሚል ትርጉም ያለው የሰው ስም ሰጠን ማለት ነው። አሁንም ይሄኛው ማን ነው? ሲ ነች። አሁን ካፒታል ሌተር ሲ ኤች ኤ እንደ አንድ እንደ ጫ ነው የሚነበበው። ጫ ኤል ደግሞ እንደ ል ቲዩ ደግሞ እንደ ቱ ስለሆነ አንድ ላይ ጫ ል ቱ ጫልቱ 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 የሚል ትርጉም ሰጠን ማለት ነው። እነዛ ፊደሎች እዚህ ያየናቸው እነዚህ ካፒታልና ስሞል ሌተሮቹ አንድ ላይ ሆነው እንደዚህ ያለ ትርጉም ያለው ወርድ ይሰጡናል ማለት ነው። ይሄኛው ደግሞ ማን ነው እንግዲህ? ኤ ነች። አሁን ኤ እንደ አ ነው የምትነበብ ብለናል። ከፊደሎች ጋር ስትመጣ አ እንላታለን። ይችኛዋ ቢ ነች። ብ ይችኛዋ ዲ አይ ዲ ኤስ ኤ ሳ አንድ ላይ አብዲሳ 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 ይለናል ማለት ነው። መልካም ይሄኛውስ ሲኤች ሲኤ ካ ነው። ቲ ደግሞ ት ነች። በአንድ ላይ ካት ካት ካት። መልካም ይሄኛውስ ዲኦ ዶ እንላለን። ጂን ደግሞ ግ ብለን እናነበዋለን። አንድ ላይ ዶግ ዶግ ዶግ። መልካም ይሄኛው ደግሞ ሲኤች አይ ደግሞ ቼ ነው። አር ኢ ደግሞ ር ነው። ሶ በአንድ ላይ ቼር 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 እንላለን። መልካም ካ ሲኦ ካ እንላለን። ደብሊው ደግሞ ው በአንድ ላይ ካው ካው እንላለን ማለት ካው። ይሄኛውስ ዲኦ ዶ ኤን እንደ ን ኬኢ እንደ ከ ዋይ እንደ ይ ሶ በአንድ ላይ ዶንኬ 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 የሚል ትርጉም ያለው ቃል ሰጠን። ይሄኛውስ ኤምኦ ሞ ነው። ዩ እንደ ኡ ኤስ ኢ ደግሞ ምንድነው? እንደዚህ እናነበውና ማውዝ እንላለን። ማውዝ ማውዝ። መልካም ይሄኛው ማን ነው? ሲዩ ካ ነው። ፒ ደግሞ እንደ ፕ ነው። ካፕ 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 እንላለን። መልካም ይሄኛው ፒኤች ኦ አንድ ላይ ሲመጣ ፎ ተብሎ ይነበባል። ኤንኢ እንደ ን ነው። በሶ አንድ ላይ ፎን 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 እንላለን ማለት ነው። ስልክ ማለት ነው። እሺ ይሄኛው ውስጥ ቲአይኢ ሲሆን ደግሞ እንደ ቲኤ ሲሆን ቲ እንላለን ማለት ነው። ሲነበብ አንድ ላይ ቲ። መልካም ሌላኛው ቢኤ ባ ነው። ኤንኤ ና አሁንም ኤንኤ ና አንድ ላይ ባናና 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 እንላለን። መልካም ይሄኛውስ ኦ አርኤ ረ ኤን እንደ ን ጂኢ ጄ ኦሬንጅ ኦሬንጅ ኦሬንጅ። መልካም ይሄኛውስ ኤፍ አይ ፋይ እንላለን። ኤፍ አይ ፊ አር አይ ረ በአንድ ላይ ፋየር 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 እንላለን። መልካም ይሄኛውስ ፒኦ ፖ ነው። ቲኤ ታ ቲኦ አሁንም ቶ በአንድ ላይ ፖታቶ ፖታቶ ፖታቶ። አሪፍ ይሄኛውስ ቲኦ ቶ ነው። ኤምኤ ማ ቲኦ አሁንም ቶ በአንድ ላይ ቶማቶ ቶማቶ ቶማቶ። መልካም ይቺኛዋ ቢ እንደማለች ብ እንላታለን። አር ኢኤ ሬ ይቺኛዋ ደግሞ ድ በአንድ ላይ ብሬድ ብሬድ ብሬድ። መልካም ሌላኛው ኤምዩ ሙ ኤስ አይ ዚ የችኛዋ ሲ ክ በአንድ ላይ ሙዚክ ሙዚክ ሙዚክ